ሰላም ጋይስ እንዴት ናችሁ? ዛሬ ቦር ሞዴል እንቀጥላለን። ዩኒት 1 ትንሽ ሰፋ ይላል። ፈጥነን ለማየት እንሞክራለን ሁሉንም ማለት ነው። In the 1930 Niels Bohr fixed a major flaw in how we understood atoms. የራሱን ቲዮሪ ያስቀምጡልናል በ1913 ማለት ነው ቦር He realized that electrons don't just fly anywhere, they live in a fixed specific path or orbit with specific energy level. ሪያላይዝ ያደረገልን ኤሌክትሮኖች ዝም ብለው የሚፈሱ ነገር ሳይሆን የራሳቸው የሆነ ስፔሲፊክ የሆነ ፓዝ ወይ ደግሞ ኦርቢት ያላቸው ናቸው ወይ ደግሞ የራሳቸው የሆነ ስፔሲፊክ የሆነ ኢነርጂ ሌቭል አላቸው። by combining old school physics with the new quantum rule he finally explained why atoms are stable and why they give off a specific color of light የሚለውን ሀሳብ አስቀምጦልናል። የኦልድ የሆነውን ፊዚክስን እና ኒው የሆነውን ኳንተም ቲዮሪ አንድ ላይ በማድረግ ለምንድነው አተሞች ስቴብል የሆኑት እንደገና ለምንድነው አተሞች ስፔሲፊክ የሆነ ከለር ኦፍ ላይት የሚሰጡን የሚለውን ሀሳብ አስቀምጦልናል ማለት ነው። In the 1930 Niels Bohr, Danish physicist who had worked with Rutherford, combined ideas from classical physics and the new quantum theory to explain the structure of hydrogen atom. ራዘርፎርድም የእሱ ጓደኛ ነበረ። ራዘርፎርድ ደግሞ ኒውክለስን ያገኛልን ነበረ እና ክላሲካል ፊዚክስን እና ኒው ኳንተም ቲዮሪን አንድ ላይ በማድረግ ሃይድሮጅን አተምን በመጠቀም ስትራክቸር ኦፍ ሃይድሮጅን አተም ኤክስፕሌን አድርጎልናል ቦር ማለት ነው። So Ernest Rutherford he had discovered the nucleus. ያው ራዘርፎርድ ኒውክለስን ነበር ያገኘልን። However, Rutherford model had a Diez spiral problem according to the classical law. An electron circling nucleus should lose energy as radiation and crash into a center in a fraction of second. ክላሲካል ፊዚክስ ምንድነው የሚለን? ኤሌክትሮን በኒውክለስ ዙሪያ ወይም ሰርክሉን በምትዞር ሰዓት ኢነርጂ ሉዝ ታደርጋለች። ኢነርጂ ሉዝ ካደረገች ኢን ዘ ፎርም ኦፍ ራዲዬሽን ክራሽ ታደርጋለች። ከኒውክለስ ጋር ሄዳ ትጣበቃለች። ምክንያቱም ኒውክለስ ኢት ኢዝ ፖዚቲቭሊ ቻርጅድ ነው። ሰርክል ላይ በምትሽከረከር ሰዓት ኤሌክትሮኗ ኢነርጂ ሉዝ ካደረገች ፋይናሊ ከኒውክለስ ጋር ትጣበቃለች የሚል ሀሳብ ነው ያለው ክላሲካል ፊዚክስ ማለት ነው። ቦር ግን የዚህን ሀሳብ ይቃወማል ማለት ነው። ሶ ክላሲካል ፊዚክስ ዚስ አር ዘ ሎው ኦፍ ኒውቶን ኤንድ ማክስዌል እነኚህ የኒውቶን እና የማክስዌል ሎዎች ናቸው። ግራቪቲ ኤንድ ኤሌክትሮማግኔቲዝም Bohr used these to calculate the electrostatic pull that tug between the positive nucleus and negative electron and the centripetal force, the force keeping it in a circle. እነኚህን ህጎች በመጠቀም ቦር ኤሌክትሮስታቲክ ፑል በኒውክለስ እና በኤሌክትሮን መካከል ያለው ፎርስ እሱንና ሴንትሪፒታል ፎርሱ ማለት ነው ኤሌክትሮኗ በኦርቢት ላይ ሰርክሉ ላይ ሙቭ እንድታደርግ የሚያደርጋት ሴንትሪፒታል ፎርስን ካልኩሌት ለማድረግ ተጠቅመዋል ማለት ነው እነኚህን ህጎች። እሺ ኒው ኳንተም ቲዮሪ ደግሞ ምንድነው የሚለን? This was secret sauce. Bohr took Max Planck's idea that energy is not smooth, it comes in chunks or quanta. ኒው ኳንተም ቲዮሪ ምንድነው የሚለን? ኤነርጂ ዝም ብሎ የሚፈስ አይነት ነገር ሳይሆን in the form of chunks ወይም ተቆራርጦ ነው፣ ኳንታይዝድ ነው ኤነርጂ ብሎ ነው ኒው ኳንተም ቲዮሪ ያስቀመጠልን ማለት ነው። He applied these to the atom stating that an electron's angular momentum is quantized. ስለዚህ ይሄንን ወሰደና ቦር ምን አደረገ? አተም ላይ ማለት ነው የኤሌክትሮን አንጉላር ሞመንተም ኳንታይዝድ ነው ብሎ አስቀመጠ ማለት ነው። In simple terms, the electron can only be at a distance A or distance B, but never in between. ኤሌክትሮን ምንድነው ሊሆን የሚችለው አለ? በዲስታንስ ኤ ላይ ወይ በዲስታንስ ቢ ላይ ነው ሊቀመጥ የሚችለው። ነገር ግን በሁለቱ መካከል ሊቀመጥ አይችልም። ምክንያቱም የራሱ የሆነ ኢነርጂ ሌቭል ስላለው የራሱ የሆነ ኦርቢት ስላለው የሚል ሀሳብ አስቀምጧል ማለት ነው ቦር። Structure of the hydrogen atom.
ቦር ቹዝ ሃይድሮጅን ቢኮዝ ኢት ኢዝ ዘ ሲምፕለስት አተም። ዋን ፕሮቶን እና ዋን ኤሌክትሮን ነው ያላት ሃይድሮጅን ማለት ነው። ስለዚህ ቦር ሃይድሮጅን አተምን ነው የተጠቀመው የራሱን ቲዮሪ እንትን ለማድረግ። ኢፍ ዩ ካንት ኤክስፕሌን ዘ ሲምፕለስት ዋን ዩ ካንት ኤክስፕሌን ዘ አዘር። ቀላሉን ነገር ኤክስፕሌን ማድረግ ካልተቻልክ ወይም ካልቻልክ ሌሎቹን ኤክስፕሌን ማድረግ አትችልም የሚል ሀሳብ ይዞ ከሃይድሮጅን አተም ተነስቷል ማለት ነው። suggested a model this is often called the planetary model ነው የሚባለው። የቦር ሞዴል ፕላኔታሪ ሞዴል ነው የሚባለው ምክንያቱም ልክ ኤሌክትሮን በራሷ ኦርቢት ላይ ወይም በራሷ ኢነርጂ ሌቭል ላይ ነው በኒውክለስ ዙሪያ የምትዞረው ልክ እንደ ፕላኔቶች ማለት ነው። ፕላኔቶች በፀሐይ ዙሪያ እንደሚዞሩት ኤሌክትሮንም በኒውክለስ ዙሪያ በራሷ ኦርቢት ላይ ትሽከረከራለች የሚል ሀሳብ ስላነሳ ፕላኔታሪ ሞዴል ይባላል። ስቴሽነሪ ስቴትስ Bohr proposed that as long as an electron stays in its assigned orbit, it does not radiate energy. ቦር ምንድን ያለን ኤሌክትሮን በራሷ ስቴሽነሪ ስቴት ላይ እስካለች ድረስ ኢነርጂ ሪሊዝ አታደርግም የሚል ሀሳብ አስቀምጦልናል። This was legal or lawful. He created to bypass classical physics and explain why atoms don't collapse. ይህ ማለት ይህ ደግሞ ኤሌክትሮን ስቴሽነሪ ስቴት ላይ እስካለች ድረስ ኢነርጂ ሉዝ አታደርግም፣ በዛ ሰዓት ሄዳ ከኒውክለስ ጋር አትጣበቅም የሚለው ሀሳቦች ከድሮ ክላሲካል ፊዚክስ ጋር ይጋጫል ወይም ይቃረን ነበር። ምክንያቱም ክላሲካል ፊዚክስ ምንድነው የሚለው as long as ኤሌክትሮን በኒውክለስ ዙሪያ በዞረች ሰዓት ኢነርጂ ሉዝ ታደርጋለች፣ ፋይናሊ ከኤሌክትሮን ጋር ትጣበቃለች የሚል ሀሳብ ስለነበረው ማለት ነው። ኳንታይዝድ ኦርቢትስ 1 2 3 he assigned numbers principal quantum numbers to these orbits. ለኦርቢቶቹ ቁጥር ሰጥቷቸዋል ኳንተም ነምበር ብሎ ማለት ነው። ኳንተም ነምበር 1 2 3 እያለ ቁጥር ሰጥቷቸዋል ለኦርቢቶቹ። the closer to the nucleus and the lower the energy. ወደ ኒውክለሱ የሚቀርበው n1 ነውና ያ n1 ደግሞ ትንሽ የሆነ ኢነርጂ አለው። the far to the ኒውክለስ ከኒውክለስ በጣም ሲርቅ ደግሞ ኢነርጂው ይጨምራል ማለት ነው። ያ ማለት ኢነርጂው ሲቀንስ ኢነርጂው የሚቀንሰው መች ነው? ወደ ኒውክለስ የተጠጋ በሆነ ሰዓት ማለት ነው። Bohr figured out that atoms are like energy elevators. An electron can't stand between floor. It must be on floor 1, floor 2 or floor 3. ምንድነው ያለን ቦር ኤሌክትሮን ወይ ፍሎር 1 ላይ ወይ ፍሎር 2 ላይ ወይ ደግሞ ፍሎር 3 ላይ ነው ሊቀመጥ የሚችለው እንጂ በፍሎር 1 እና በፍሎር 2 መካከል ሊቀመጥ አይችልም። ለምሳሌ አንድ ሰው ፍሎር 4 ላይ ካለ ጃምፕ ቢያደርግ ወይ ደግሞ ቢወድቅ የሚያርፈው ወይ ፍሎር 3 ላይ ወይ ፍሎር 1 ላይ ወይ ፍሎር 2 ላይ ነው ሊያርፍ የሚችለው እንጂ በሁለቱ ፍሎሮች መካከል ሊሆን አይችልም እንደሚለው ማለት ነው። when an electron jumps between these floors it releases a very specific packet of light. ኢነርጂ በእነኚህ ፍሎሮች መካከል ጃምፕ በሚያደርግ ሰዓት ስፔሲፊክ የሆነ ኢነርጂ ሪሊዝ ያደርጋል ማለት ነው። ኢነርጂ ሪሊዝ ያደርጋል in the form of light ማለት ነው። packet of light. This is why hydrogen doesn't glow with every color of the rainbow but only shows a few distinct color lines barcode of light. that is why ሃይድሮጅን የሆነ ስፔሲፊክ የሆነ ከለር ሊሰጠን የቻለው ዲፔንዲንግ ኦን ዘ ኢነርጂ ሌቭል ላይ ዲፔንድ ስለሚሆን ማለት ነው። ከሆነ ኢነርጂ ሌቭል ወደ ሆነ ኢነርጂ ሌቭል ጃምፕ በሚያደርግ ሰዓት በዛ ሰዓት የሚለቀው ፓኬት ኦፍ ላይት ስፔሲፊክ የሆነ ከለር ይሰጠናል ማለት ነው። ዲፔንዲንግ ኦን ዘ ኢነርጂ ሌቭል ማለት ነው። እሱን ወደ ታይ ስናይ በደንብ ግልጽ ይሆንላችኋል። In doing so, he was able to explain the spectrum of radiation emitted by hydrogen atoms in gas discharge tubes. Line spectra, if you look at sunlight through a prism, you see a smooth rainbow continuous spectrum. ፀሐይን በምናይ ሰዓት በትይዩ ሆነን ማለት ነው በምናይ ሰዓት ስሙዝ የሆነ ኮንቲኒዩስ የሆነ ፍሎ ነው የምናየው። ነገር ግን but if you look at glowing hydrogen gas, you only see 4 sharp separate lines of color. ነገር ግን የሃይድሮጅን አተም በዲስቻርጅ ቲዩብ ውስጥ አድርገን በምናይ ሰዓት የተለያዩ ሰፓሬት የሆኑ
በመስመር የተከፋፈሉ ከለር ኦፍ ላይኖችን ነው የምናየው ማለት ነው። ዚስ ኢዝ ኤ ላይን ስፔክትረም ይባላል። ይሄ የተከፋፈለ የራሱ የሆነ ስፔሲፊክ የሆነ ከለር የሚሰጠን ምን እንለዋለን? ላይን ኦፍ ስፔክትረም። ኢት ኢዝ ፊንገር ፕሪንት ኦፍ ዘ አተም። የአንድ አተም ፊንገር ፕሪንት ነው የምንለው ማለት። የራሱ አተም የራሱ የሆነ ፊንገር ፕሪንት አለው ማለት ነው። አንድ አተም ሊለይበት የሚችለው ሌላኛው ላይን ኦፍ ስፔክትረም፣ ምክንያቱም የራሳቸው የሆነ ኤሌክትሮን ነምበር ስላላቸው ማለት ነው። ጋስ ዲስቻርጅ ቲዩብ ዚስ ኢዝ ሃው ዩ ኢነርጃይዝ ዘ አተም። ዲስቻርጅ ቲዩብን ነው በመጠቀም ይህንን ግልጽ ለማድረግ የሞከረው ማለት ነው። ቦር ባለፈው እንዳየነው ዲስቻርጅ ቲዩብ ማለት በውስጡ ጋስ የሌለው ቲዩብ ማለት ነው። ዩ ፑትስ ሃይድሮጅን ጋስ ኢን ግላስ ቲዩብ ኤንድ ዛፕ ኢት ዊዝ ሃይ ቮልቴጅ ኤሌክትሪክሲቲ። ጋስ ዲስቻርጅ ቲዩብን በሃይድሮጅን አተም ፊል በማድረግ ከኤሌክትሪክ ሲቲ ጋር ሃይ በሆነ ቮልቴጅ ማለት ነው ከሃይ ቮልቴጅ ኦፍ ኤሌክትሪክ ሲቲ ጋር እናያይዘዋለን። ዚስ ኪክስ ዘ ኤሌክትሮን አፕ ቱ ሃየር ኢነርጂ ሌቭል። በዛ ሰዓት ኤሌክትሮኖች ከሎወር ኢነርጂ ሌቭል ወደ ሃየር ኢነርጂ ሌቭል ጃምፕ ያደርጋሉ ማለት ነው። ቢኮዝ ኦፍ ዘ ኤሌክትሪክ ሲቲ ስቴሽነሪ ስቴት ላይም ከነበሩ ግራውንድ ስቴት ላይም ከነበሩ ጃምፕ ያደርጋሉ ማለት ነው ወደ ሃየር ኢነርጂ ስቴት። በዛ ሰዓት ኢነርጂ አብዞርብ በሚያደርጉ ሰዓት ማለት ነው። ኢሚትድ ራዲዬሽን ዋንስ ዘ ኤሌክትሮን ኢዝ ኪክድ አፕ ኤግዛይትድ ስቴት ኢት ኢዝ አንስቴብል። ኤሌክትሮን ከሎወር ኢነርጂ ሌቭል ወደ ሃየር ኢነርጂ ሌቭል ኪክ በተደረገ ሰዓት ወይ ደግሞ ከኤሌክትሪክ ሲቲው ጋር በምናገናኝ ሰዓት ማለት ነው ኤግዛይትድ ስቴት ላይ ትሄዳለች። በዛ ሰዓት አንስቴብል ትሆናለች ማለት ነው። ኢት ኢሚዲየትሊ ፎልስ ባክ ዳውን ቱ ኤ ሎወር ሌቭል። ልክ ከሃየር ሌቭል ወደ ሎወር ሌቭል ወዲያውኑ ፎል ታደርጋለች። ምክንያቱም ኤሌክትሪክ ሲቲውን በምናቋርጥ ሰዓት ወደ ስቴሽነሪ ስቴት ወይም ግራውንድ ስቴት ላይ ወደ ስቴብል ወደ ሆነው ቦታ መምጣት ስለሚፈልጉ ማለት ነው። አስ ኢትስ ፎልስ ኢት መስት ጌት ራይድ ኦፍ ዛት ኤክስትራ ኢነርጂ። ፎል በሚያደርጉበት ሰዓት ደግሞ ኢነርጂ ሪሊዝ ያደርጋሉ ማለት ነው። ከሎወር ኢነርጂ ወደ ሃየር ኢነርጂ ሌቭል ጃምፕ በሚያደርጉ ሰዓት ኢነርጂ አብዞርቭ ነው የሚያደርጉት። ነገር ግን ፎል በሚያደርጉ ወይም በሚወድቁ ሰዓት ደግሞ ኢነርጂ ሪሊዝ ነው የሚያደርጉት ማለት ነው። ኢት ስፒትስ አውት አስ ላይት ራዲዬሽን። ያን ኢነርጂ ሪሊዝ የሚያደርጉት በራዲዬሽን መልክ ነው ማለት ነው። ሪሊዝ የሚያደርጉልን ቢኮዝ ዘ ፎል ኢዝ ኤ ቬሪ ስፔሲፊክ ዲስታንስ ዘ ላይት ሃዝ ኤ ቬሪ ስፔሲፊክ ከለር። ልክ ከሆነ ኢነርጂ ሌቭል ወደ ሆነ ኢነርጂ ሌቭል ፎል በሚያደርግ ሰዓት ስፔሲፊክ የሆነ ከለር ነው ሊሰጠን የሚችለው። እንደ ኢነርጂ ሌቭሉ የተለያየ ነው ማለት ነው። ከአራተኛ ኢነርጂ ሌቭል ወደ ሁለተኛ ኢነርጂ ሌቭል ሊሆን ይችላል። ከሶስተኛ ኢነርጂ ሌቭል ወደ አንደኛ ኢነርጂ ሌቭል ሊሆን ይችላል እና በዛ ሰዓት የተለያየ ስፔሲፊክ የሆነ ከለር ይሰጠናል ማለት ነው። ቤዝድ ኦን ዘ ወርክ ኦፍ ፕላንክ ኤንድ አንስታይን ቦር ሜድ ዘ ሪቮሉሽነሪ አሰምፕሽን ዛት ሰርቴን ፕሮፐርቲስ ኦፍ ኤሌክትሮን ኢን ሃይድሮጅን አተም ኢንክሉዲንግ ኢነርጂ ካን ሃቭ ኦንሊ ሰርቴን ስፔሲፊክ ቫሊዩስ። ኢን ከላይ በደንብ ኤክስፕሌን ስናደርገው ወርክ ኦፍ ፕላንክ እና አንስታይን ምንድን ነው የሚሉን? የፕላንክ ሀሳብ ምን ነበረ? ፕላንክ ዲስከቨርድ ዛት ኢነርጂ ኢዝ ኖት ኮንቲኒየስ ራምፕ በት ካምስ ኢን ስቴፕስ። ኢነርጂ ዝም ብሎ የሚፈስ አይነት ነገር ሳይሆን ኳንታይዝድ ነው፣ የተመጠነ ነው። ኢን ዘ ፎርም ኦፍ ቻንክ ነው፣ በተቆራረጠ መልኩ ነው ኢነርጂ ሪሊዝ የሚደረገው። which is energy which is equal to h times v ብሎ ነው ያስቀመጠልን። አንስታይን ደግሞ used this to show that light itself travels in a particle called photon. ላይት ትራቨል የሚያደርገው በፎቶን መልክ ነው። ፎቶኖች ላይትን ይሰጡናል የሚል ሀሳብ ነው ያስቀመጠልን ማለት ነው አንስታይን። ቦር ቱክ ዚስ ኢነርጂ ስቴፕ አይዲያ ኤንድ አፕላይድ ዘም ቱ ዘ ፊዚካል ሙቭመንት ኦፍ ዘ ኤሌክትሮን ኢንሳይድ ዘ አተም። እነኚህን ሁለቱን ሀሳቦች በመያዝ ቦር ምንድነው ያደረገልን? ዘ ፊዚካል ሙቭመንት ኦፍ አተም ኤሌክትሮን ኢን ዘ አተም፣ ኤሌክትሮን በአተም ውስጥ ያላትን ሙቭመንት ኤክስፕሌን ለማድረግ እነኚህን ሁለቱን አይዲያዎች ኮምባይን አድርገዋል ማለት ነው። ቦር ሪቮሉሽነሪ አሰምፕሽን at the time this was illegal in physics. Normal laws said an electron could orbit at any distance and any speed like satellite around earth. ከላይ እንዳልኳችሁ ክላሲካል ፊዚክስ ወይ ደግሞ የድሮ ፊዚክስ ማለት ነው ምንድነው የሚለን? አንድ ኤሌክትሮን ልክ
ሳተላይቶች መሬትን እንደሚዞሯት በማንኛውም ቦታ ሆነው እንደሚዞሩት ሁሉ ኤሌክትሮንም በኒኩለስ ዙሪያ ሲዞር በማንኛውም ቦታ ሆነው ነው የሚዞሩት የሚል ህግ ነው ያመጡት ማለት ነው። ነገር ግን የቦር ሀሳብ ይሄንን ይቃወም ነበር። ምክንያቱም ኤሌክትሮኖች የራሳቸው የሆነ ስፔሲፊክ የሆነ ኦርቢት አላቸው፣ የራሳቸው የሆነ ፓዝ ኦር ኢነርጂ ሌቭል አላቸው የሚል ሀሳብ ስላመጣ ማለት ነው። ስፔሲፊክ ቫሊዩስ ዚስ ሚንስ ዘ ኤሌክትሮን ካኖት ሃቭ ራንደም ኢነርጂ። ስፔሲፊክ የሆነ ቫሊዩ አላቸው፣ ራንደም የሆነ ዝም ብሎ የሆነ ኢነርጂ ሌቭል የላቸውም ብሎ አስቀምጠዋል ማለት ነው ቦር። ዛት ኢዝ ቱ ሴይ ዚስ ፕሮፐርቲስ አር ኳንታይዝ። ስለዚህ እነኚህ ፕሮፐርቲዎች ኳንታይዝድ ኦር የተመጠነ የሆነ የተቆራረጠ የሆነ ሌቭል አለው የሚል ሀሳብ አስቀምጠዋል ማለት ነው። ኳንታይዝድ ሚንስ it is the single most important word for your exam, so it means broken into discrete packet ማለት ነው። ወደ ተለያዩ ፓኬቶች የተቆራረጠ እንደማለት ነው። ሶ ለምሳሌ መኒ ኢዝ ኳንታይዝድ። መኒ ምንድነው? ኳንታይዝድ ነው። 1 ሳንቲም ሊኖረን ይችላል፣ 2 ሳንቲም ሊኖረን ይችላል። ነገር ግን 1.5 ሳንቲም ደግሞ ሊኖረን አይችልም። ዛት ኢዝ ኳንታይዝድ ማለት ነው። ሶ ኢን ዘ አተም ዘ ኢነርጂ ኤንድ አንጉላር ሞመንተም አር ኳንታይዝድ። በአተም ውስጥ ኢነርጂ እና አንጉላር ሞመንተም ኳንታይዝድ ናቸው ማለት ነው። ዘይ ኦንሊ ኤግዚስት ኢን ወል ነምበር። በወል ነምበር መልኩ ነው ሊገኙ የሚችሉት ማለት ነው። ዌን ዩ ሲ ኤ ኩዌስችን አባውት ላይን ስፔክትራ ሪሜምበር ዚስ። ስለ ላይን ስፔክትራ ወይም ፊንገር ፕሪንት ኦፍ አን አተም ስታገኙ ጥያቄ ውስጥ እነኝን ጀስት ዩ ካን ሪሜምበር። ኤግዛይቴሽን ስቴት ማለት ኤሌክትሪክሲቲ ሂት ዘ ኤሌክትሮን ጃምፕስ ቱ ኤ ሃየር ኦርቢት ማለት ነው። ልክ ኤሌክትሪክሲቲ ኤሌክትሮንስ በነካ ሰዓት ጃምፕ ታደርጋለች ወደ ሃየር ሌቭል፣ ያ ኤግዛይቴሽን ስቴት ይባላል። ትራንዚሽን ስቴት ደግሞ ኤሌክትሮን ኢዝ አንስቴብል ኢት ፎልስ ቱ ኤ ሎወር ኦርቢት። ከሃየር ሌቭል ወደ ሎወር ሌቭል ፎል ሲያደርግ ትራንዚሽን ስቴት ይባላል። ፎቶን ኢሚሽን ዘ ኢነርጂ ዲፈረንስ ማለት ነው። ዴልታ ኢዝ ሪሊዝድ አስ ኤ ፎቶን። ኢሚሽን ማለት ልክ ኤሌክትሮን ከሃየር ሌቭል ወደ ሎወር ኢነርጂ ሌቭል ፎል በምታደርግ ሰዓት የሚለቀቅ ኢነርጂ ኦፍ ኢሚሽን አለ። ኢነርጂ ኢሚት ይደረጋል። ያ ኢነርጂ ዘ ዲፈረንስ ይሆናል ማለት ነው። ዘ ዲፈረንስ ኢን ኢነርጂ የሃየር ሌቭሉ ከዛ ፋይናል የምታርፍበት ቼንጅ ኢን ኢነርጂ ማለት ነው። ከለሩ በዛ ሰዓት ምን ይሆናል? ስፔሲፊክ። ዘ ከለር ኢዝ ስፔሲፊክ ኤንድ ዘ ኢነርጂ ዲተርማይንስ ዘ ስፔሲፊክ ፍሪኩዌንሲ ኤንድ ዘ ላይን ስፔክትረም። ስለዚህ ኢነርጂው ወይም ኢነርጂ ሌቭሉ ዲፔንድ ሆኖ ታይፕ ኦፍ ከለር ዋት ታይፕ ኦፍ ፍሪኩዌንሲው ዲተርማይን ዘ ከለር ማለት ነው። ፍሪኩዌንሲው ከለሩን ዲተርማይን ዲፔንዲንግ ኦን ዘ ኢነርጂ ሌቭል ማለት ነው። ዘ ቦር 3 ፖስቱሌት አር ዘ ሩል ቡክስ ኦፍ ፎር ዘ አተም። ሶስት ፖስቱሌቶች አሉት ቦር ማለት ነው። ዘ ኤክስፕሌን ዛት ኤሌክትሮንስ አር ሎክድ ኢንቱ ስፔሲፊክ ሰርኩላር ትራክ ስቴሽነሪ ስቴትስ ዌር ዘይ አር ማጂካሊ ስቴብል ኤንድ ዶንት ሉዝ ኢነርጂ። እንግዲህ እነኚህ ፖስቱሌቶች ምንድን ነው የሚያስቀምጡልን? ኤሌክትሮኖች በራሳቸው የሆነ ኦርቢት ላይ ሎክድ ሆነው ይስከረክራሉ። በዛ ሰዓት ምንም አይነት ኢነርጂ ሉዝ የሚያደርጉት የለም የሚል ሀሳቡን ነው የሚደግፉት ማለት ነው። ሶ ዘ ኦንሊ ዌይ አን ኤሌክትሮን ሙቭስ ኢዝ ባይ ኤ ሰደን ኳንተም ጃምፕ አብዞርቢንግ ኦር ሪሊዚንግ ኤ ሲንግል ፓኬት ኦር ላይት ፎቶን ቱ ቴሌፎን ቢትዊን ዘ ትራክስ። ብቸኛው መንገድ ኤሌክትሮን ሙቭ ሊያደርግበት ወይም ከሆነ ኢነርጂ ሌቭል ወደ ሆነ ኢነርጂ ሌቭል ጃምፕ ሊያደርግበት የሚችለው ወይ ኤሌክትሮን ኢነርጂ አብዞርብ ሲያደርግ ነው፣ ወይ ደግሞ ኤሌክትሮን ኢነርጂ ሪሊዝ ባደረገ ሰዓት ነው። ነገር ግን ስቴሽነሪ ስቴት ላይ ባለ ሰዓት ኢነርጂ ሉዝ አያደርግም፣ ጀስት ኦርቢቷን ተከትላ ትዞራለች ነው የሚለን። እሺ ፖስቱሌቶቹን ስናይ አንደኛ ዘ ሃይድሮጅን አተም ሃዝ ኦንሊ ሰርቴን አለወብል ኢነርጂ ሌቭል ኮልድ ስቴሽነሪ ስቴትስ ኢች ኦፍ ዚስ ስቴት ኢዝ አሶሺየትድ ዊዝ ኤ ፊክስድ ሰርኩላር ኦርቢት ኦፍ ዘ ኤሌክትሮን አራውንድ ዘ ኒውክለስ። ምንድነው የሚለን? ኤሌክትሮን የራሷ የሆነ ሰርኩላር የሆነ ፓዝ አላት፣ የራሷ የሆነ ኢነርጂ ሌቭል አላት በኒውክለስ ዙሪያ የምትዞርበት የሚል ሀሳብ አለን። ሶ allowable energy level, this is a quantization, just like you can stand on a first or second round of ladder put not in between the electron is restricted to specific energy values.
ልክ አንድ ሰው የሆነ ቦታ ላይ ሊቆም እንደሚችለው ፍሎር 1 ላይም ፍሎር 2 ላይም መቆም እንደማይችለው ሁሉ ልክ እንደዛው ኤሌክትሮንም የራሱ የሆነ ስፔሲፊክ የሆነ ኤነርጂ ሌቭል አላት ማለት ነው። ስቴሽነሪ ስቴት ዚስ ወርድ ኢዝ ስቲኪ ኢት ዳዝ ኖት ሚን ዘ ኤሌክትሮን ኢዝ ስታንዲንግ ስቲል ኢት ሚንስ ዘ ኢነርጂ ኦፍ ዘ ስቴት ኢዝ ኮንስታንት ኦር ስቴሽነሪ ኦቨር ታይም። ይህ ማለት ስቴሽነሪ ስቴት ማለት ኢነርጂ ስቲል ኤሌክትሮኗ ስታንድ አድርጋለች ቆማለች ወይም ሙቭ አታደርግም ማለት ሳይሆን ኮንስታንት የሆነ ኢነርጂ አላት ወይም ስቴሽነሪ የሆነ ኢነርጂ አላት ኮንስታንት ኢነርጂ አላት እንደማለት ነው ማለት ነው። ሶ ፊክስድ ሰርኩላር ኦርቢት ቦር ዩዝድ ዘ ክላሲካል አይዲያ ኦፍ ዘ ፕላኔት ኦርቢት ሰን ልክ ፕላኔቶች በፀሐይ ዙሪያ እንደሚዞሩት ያንን ሀሳብ ይዞታል ማለት ነው። ከዛ ጋር አገናኝቶታል ይገናኛል ማለት ነው። ዛትስ ዋይ ፕላኔታሪ ሞዴል የተባለበት ኢች ኦርቢት ሃዝ ኤ ስፔሲፊክ ራዲየስ እያንዳንዱ ኦርቢት የራሱ የሆነ ራዲየስ አለው ኤንድ ስፔሲፊክ ኢነርጂ እያንዳንዱ ኦርቢት ማለት ነው የራሱ የሆነ ኢነርጂ አለው የራሱ የሆነ ራዲየስ አለው። ለምሳሌ ኤግዛም ላይ አዝ ዘ ኦርቢት ኤን ኢንክሪዝስ ዘ ዲስታንስ ፍሮም ዘ ኒውክሊየስ ኢንክሪዝስ ኤንድ ዘ ኢነርጂ ቢካምስ ሌስ ኔጌቲቭ ኦር ሃየር። ዘ ኦርቢት ነምበሩ በጨመረ ቁጥር ወይም ከኒውክሊየስ በራቀ ቁጥር ማለት ነው ኤን ይጨምራል። በዛ ሰዓት ከኒውክሊየስ ይርቃል ማለት ነው። ኒውክሊየስ ዲስታንስ ፍሮም ዘ ኒውክሊየስ በጣም ይርቃል። እንደገና ኢነርጂውም ይጨምራል ማለት ነው ከኒውክሊየስ በራቁ ቁጥር ኔጌቲቭ ቁጥር ስለሚሆን ኔጌቲቭ ሌስ ስለሚሆን ማለት ነው። ወደ ታይ ፎርሙላውን ስናይ በደንብ ግልጽ ይሆንላችኋል። ስለዚህ በአጠቃላይ የቦር ፖስቱሌት ዋን ምንድነው የሚለን ዋን ማለት ነው ኤሌክትሮን የራሷ የሆነ ኦርቢት አላት የራሷ የሆነ ፓዝ አላት ኢነርጂ ሌቭል አላት ሰርኩሌት የምታደርግበት ነው የሚለን። ሁለተኛው ህግ the atom does not radiate energy while in one of its stationary state አንድ አተም ስቴሽነሪ ስቴት ላይ ካለ ምንም ራዲየት የሚያደርገው የሚያጣው ኢነርጂ ወይም የሚለቀው ኢነርጂ የለም ነው የሚለን ስቴሽነሪ ስቴት ላይ እስካለ ድረስ። ሶ that is even though it violates the idea of classical physics the atom does not change energy while the electron moves within an orbit ክላሲካል ፊዚክስ ጋር የሚጋጭ ቢሆንም አንድ ኤሌክትሮን ሙቭ በምታደርግ ሰዓት ምንም አይነት ኢነርጂ ሉዝ የምታደርገው የለም ነው የሚለው። does not radiate energy means this is the illegal move ከክላሲካል ፊዚክስ ጋር ስለሚጋጭ ማለት ነው። that saves the model. Classical physics said an accelerating charge like an electron moving in a circle must emit radiation and lose energy. It did it would spiral into the nucleus. ክላሲካል ፊዚክስ ቅድም እንዳልኳቸው ኤሌክትሮን ሙቭ በምታደርግ ሰዓት ኢነርጂ ሉዝ ታደርጋለች ፋይናሊ ከኒውክሊየስ ጋር ትጣበቃለች የሚል ሀሳብ ስላለ ማለት ነው። violate the idea of classical physics Bohr basically said the old rule don't apply inside the atom የበፊቱ ህግ በአተም ውስጥ አይሰራም የሚል ሀሳብ ይዞ ነው የመጣው ቦር። he postulates that as long as an electron stays in its orbit allowed track it is perfectly stable and loses zero energy. as long as ኤሌክትሮን በራሷ የሆነ ስቴሽነሪ ስቴት ላይ ሎክድ አለው በሆነ ትራክ ላይ ሙቭ እስካደረገች ድረስ ምንም ሉዝ የምታደርገው ኢነርጂ የለም። so this is why atoms don't just collapse instantly ለምን ይሄ ደግሞ የሆነበት ያው አተሞች ኮላፕስ ያላረጉበት ምክንያት ይሄ ነው የሚለን። ሶስተኛው ህጉ ምንድነው የሚለን the electron moves to another stationary state orbit only by absorbing or emitting a photon whose energy equals a difference in energy between the two states. ብቸኛው መንገድ ኤሌክትሮን አናዘር ከስቴሽነሪ ስቴት ማለት ነው ሙቭ የምታደርግበት ወደ ሃየር ወይም ወደ ሎወር ሌቭል ሙቭ የምታደርግበት ብቸኛው መንገድ ኢነርጂ አብዞርብ ስታደርግ ወይም ኢነርጂ ሪሊዝ በምታደርግበት ሰዓት ነው። ያ ደግሞ ዘ ዲፈረንስ ኢን ኢነርጂ ሌቭል ይሆናል ማለት ነው። የራሱ ኦርቢት የራሱ የሆነ ኢነርጂ ስላለው ዘ ዲፈረንስ ይሆናል ማለት ነው። ያ ሶ ይሄ በደንብ ግልጽ ይሆናል ወደ ታይ ስናየው። ሶ ሙቭስ ቱ አናዘር ስቴሽነሪ ስቴት this is a quantum ጃምፕ ይሆናል ወደ አናዘር ስቴት ጃምፕ ታደርጋለች የሚል ወይን ኢነርጂ አብዞርብ በምታደርግ ሰዓት ማለት ነው ኤሌክትሮን this ኤሌክትሮን ኔቨር ትራቨል ስሩ ዘ ስፔስ ቢትዊን ኦርቢት በኦርቢቶቹ መካከል ኔቨር ትራቨል ልታደርግ አትችልም። የራሷ የሆነ ፓዝ አላት ኦርቢት አላት። ኢነርጂ ሌቭል 1 ኦር ኢነርጂ ሌቭል 2 ላይ ነው እንጂ በመሃል ኢን ቢትዊን ትራቨል ልታደርግ አትችልም። it disappears from one and appears in the other
እንደማለት ነው። ምክንያቱም ከሆነ ኢነርጂ ሌቭል ላይ ልትገኝ ትችላለች፣ ከዛ የሆነ ኢነርጂ ሌቭል ላይ ደግሞ ልትጠፋ ትችላለች። አንድ ሰው ሁሉ ቦታ መገኘት እንደማይችለው ማለት ነው። አብዞርቢንግ ኦር ኢሚቲንግ ኤ ፎቶን፣ ያ ማለት አብዞርብሽን ማለት ኢነርጂ አብዞርብ በምታደርግ ሰዓት ጃምፕ ታደርጋለች ወዴት? ወደ ሃየር ሌቭል። ለምሳሌ ቱ ጎ አፕ ፎር ኤግዛምፕል ፍሮም ኤን1 ቱ ኤን2 ጃምፕ ያደርጋል አብዞርብ በሚያደርግ ሰዓት። ዘ ኤሌክትሮን መስት ኢት ኤ ፎቶን፣ ፎቶኑን እንደ ኢነርጂ ትጠቀማለች፣ ኢት ታደርገዋለች፣ ትበላዋለች ማለት ነው። ኢሚሽን ማለት ደግሞ ቱ ጎ ዳውን ከኢነርጂ ሌቭል 3 ወደ ኢነርጂ ሌቭል 2 ማለት ነው። ዘ ኤሌክትሮን መስት ስፒት አውት ኤ ፎቶን፣ በዛ ሰዓት ሎ ወደ ፎል በምታደርግ ሰዓት ያንን የበላችውን ኢነርጂ ትተፋዋለች ማለት ነው። ዘ ኢነርጂ ኦፍ ዘ ፎቶን which is equal to hf፣ ዘ ኢነርጂ ኦፍ ፎቶን የፕላንክ እንዳስቀመጠልን ማለት ነው። የኢነርጂ ኢኩል ይሆናል h ታይምስ ፍሪኩዌንሲ ማለት መስት ቢ ኤግዛክትሊ ኢኳል ቱ ዘ ጋፕ ቢትዊን ዘ ሌቭል ኢ ፋይናል ኢነርጂ ፋይናል ማይነስ ኢነርጂ ኢኒሻል ኢነርጂ which is equal to ኢነርጂ 2 ማይነስ ኢነርጂ 1 which is equal to hf። ያ ማለት ኢነርጂ ሌቭሎች አሉ ኤን ፋይናል እና ኤን ኢኒሻል ማለት ነው። ጃምፕ ያረገበት ወይ ፎል ያረገበት ማለት ነው። የተነሳበትን ኤን ኢኒሻል ብለን እንወስዳለን። የደረሰችበት ፋይናሊ ዴስቲኔሽኗን ማለት ነው። ያን ኢነርጂ ሌቭል ደግሞ ኤን ፋይናል ብለን እንወስዳለን ማለት ነው። ከኒኩለስ እስከ ፈርስት ኢነርጂ ሌቭል ያለውን ርቀት ራዲየስ ብለን እንወስደዋለን ማለት ነው። ኢት ኢሴንሻሊ ዘ ስሞለስት ሳይዝ ስቴብል ሃይድሮጅን አተም ካን ቢ፣ የሃይድሮጅን አተም ስሞለስቱ ነው የሚሆነው ማለት ነው። ምክንያቱም ሃይድሮጅን አተም አንድ ኤሌክትሮን ብቻ ስላለው ኤን ዋን ላይ ሲገኝ የሃይድሮጅን አተምን እንደ ስሞለስት ሳይዝ ኦፍ ዘ ሬዲየስ ኦፍ ዘ ሃይድሮጅን ብለን እንወስደዋለን ማለት ነው። ዘ ቦር ሬዲየስ ዲኖትድ ባይ which is equal to 0.529 ናኖሜትር ኢን ፊዚክስ ዘ ሰብስክሪፕት 0 ኦር ሪፍ የምትባለው ማለት ነው ዲስክራይብ የምታደርግልን ምንድነው? ኦፍን ኢንዲኬት ዘ ቤዝ ላይን ኦር ኮንስታንት፣ ቤዝ ላይን ወይም ደግሞ ኮንስታንት እንደሆነ ነው የሚያሳየን። ይህ ቁጥር የሚቀየር ነገር አይደለም። አስ ኤ ኮንስታንት ነው የምንወስደው ሁል ጊዜ ማለት ነው። ምክንያቱም የሃይድሮጅን አተምን ራዲየስ እንደ ኮንስታንት አድርገን ለሌሎቹም አተሞች መስራት እንችላለን ማለት ነው። Since this is the radius of the first possible orbit n1, it serves as the reference for all others፣ ለሌሎቹ እንደ ሪፈረንስ ያገለግለናል ማለት ነው። ይህ ራዲየስ 0.0529 ናኖሜትር this is a teenage distance ወደ ሜትር ስንቀይረው 5.29 times 10⁻11 ሜትር ይሆናል ማለት ነው። ለኤግዛማችሁ you might also see this written as 0.529 አንግስትሮምስ ተብሎ ይጠራል ማለት ነው። በሌላ ስሙ this radius አንግስትሮም ይባላል። በኤ ፎርም ሊመጣ ስለሚችል ማለት ነው። both are common in exam so remember 1 ናኖሜትር እኩል ይሆናል 10 አንግስትሮምስ ይሆናል ማለት ነው። The formula for Bohr radius is derived by setting the Columbus force electrical pull equal to the centripetal force or motion and then applying Bohr's rule that angular momentum is quantized በሚለው እነኚህን ሎዎች አንድ ላይ በማድረግ ነው የራዲየስን ፎርሙላ ድራይቭ ማድረግ የምንችለው ማለት ነው። ቅድም እንዳልኳችሁ ኢነርጂ ዲፈረንስ ማለት ነው። አንድ ኤሌክትሮን ከሆነ ኢነርጂ ሌቭል ወደ ሆነ ኢነርጂ ሌቭል ጃምፕ ስታደርግ ወይ ደግሞ ፎል ስታደርግ የምናገኘውን ኢነርጂ ፋይናል ማይነስ ኢነርጂ ኢኒሻል which is equal to hv ፕላንክስ የፕላንክን ፎርሙላ ማለት ነው። hv ማለት እንችላለን ማለት ነው። the Bohr radius denoted by a0 ማለት ነው ኮንስታንት ነች ብለናል 0.529 ናኖሜትር። it can be calculated by using the formula r over n square ይሆናል ማለት ነው። when n is a positive integer which is called quantum number, r is the radius of the orbit, n is given by ብሎ ማለት ነው። በላኛው ፎርሙላ ውስጥ ለምሳሌ የሃይድሮጅን ብናስገባ a0 which is equal to r ማለት 0.0529 ነው ሲካፈል n ስኩዌር n ደግሞ 1 ነው የሃይድሮጅን ማለት ነው። ራሱን እናገኛለን ማለት ነው። so the radius is given by በዚህ ፎርሙላ ማግኘት እንችላለን ማለት ነው።
ራዲየስን አብዛኛዎቹ ኮንስታንቶች ናቸው እዚህ ጋር የሚሰጡን ማለት ነው። ሶ ስፔሻል ላይን ሪዛልትስ ፍሮም ኢሚሽን ኦፍ ፎቶን ኦፍ ስፔሲፊክ ኢነርጂ ኤንድ ዜርፎር ኦፍ ስፔሲፊክ ፍሪኩዌንሲ ዌን ዘ ኤሌክትሮን ሙቭስ ፍሮም ሃየር ኢነርጂ ስቴት ቱ ሎወር ኢነርጂ ማለት ነው። ኢነርጂ ስፔሲፊክ ነው ማለት ነው። ከሆነ ኢነርጂ ሌቭል ወደ ሆነ ኢነርጂ ሌቭል ፎል በምታደርግ ሰዓት ኤሌክትሮን ኢን ዘ ፎርም ኦፍ ራዲዬሽን ኢነርጂ ሪሊዝ ታደርጋለች ወይም ደግሞ ኢን ዘ ፎርም ኦፍ ፎቶን ማለት ነው። ሶ አዛት ታይም ፍሪኩዌንሲ ስፔሲፊክ ነው ማለት ነው። ኢነርጂ ስፔሲፊክ ነው ማለት ፍሪኩዌንሲ ስፔሲፊክ ነው። ፍሪኩዌንሲ ስፔሲፊክ ነው ደግሞ ማለት ስፔሲፊክ የሆነ ከለር እናገኛለን ማለት ነው። This is the formula to calculate the radius. A spectral line results from emission of photon specific energy and therefore a specific frequency when the electron move from higher energy state to a lower one. Spectral line, when you look at light through a prism line, is just a single put color. Bohr proved this color is not random. They are message from the atoms. ለምሳሌ ስፔክትራል ላይ ሲንግል ከለር እናያለን ማለት ነው። ስናያቸው ከለሮቹ በራሳቸው እየተከፋፈሉ የተለያዩ ከለሮችን ነው የምናየው። ቀይ፣ ቢጫ፣ አረንጓዴ አይነት ከለሮችን ማለት ነው። እነኛ ከለሮች ዝም ብሎ የመጡ አይነት ከለሮች ሳይሆን የራሳቸው የሆነ መልእክት ሜሴጅ አላቸው። ከአተሞች የመጣ ሜሴጅ የሚል ሀሳብ አስቀምጦልናል ማለት ነው። ሶ ኢሚሽን ኦፍ ኤ ፎቶን ኢዝ ኤ ፓርቲክል ኦፍ ላይት። ፎቶን ምንድነው? የላይት ፓርቲክል። ላይት ከፎቶን ነው የተሰራው የሚል ሀሳብ ያነሳልን አንስታይን ነበረ። አን ኤሌክትሮን ኢን ኤ ሃይ ኦርቢት ሃዝ ፖቴንሻል ኢነርጂ ላይክ ሮክ ሄልድ ሃይ አባቭ ዘ ግራውንድ ማለት ነው። ኤሌክትሮን ሃይ ኦርቢት ላይ ያለች አንድ ኤሌክትሮን ፖቴንሻል ኢነርጂ አላት። ልክ ለምሳሌ አንድ ድንጋይ ከመሬት ከፍ ብሎ እንደተቀመጠ ድንጋይ ማለት ነው። ያ ድንጋይ ብንለቀው ይወድቃል ማለት ነው። በዛ ላይ መቆየት አይችልም። when it falls the energy has to go somewhere, it's converted into a photon. በሚወድቅ ሰዓት ኤነርጂው ወደ ፎቶን ይቀየራል ማለት ነው። so specific energy or frequency, this is a heart of your exam. የኤግዛማችሁ ዋናው ነገር ሊሆን ይችላል። so the energy of the photon equal to the gap between the level ማለት ነው። በሌቭሉ መካከል ያለ ጋፕ ዲፈረንስ ይሆናል ማለት ነው ኤነርጂያችን። ምክንያቱም ኢነርጂ ሃይ ማይነስ ኢነርጂ ሎ ወይ ደግሞ የተነሳበት ኤሌክትሮኑ ፎል ሲያደርግ ከሃይ ወደ ሎ ስለሆነ ኢ ፋይናል ማይነስ ኢኒሺያል አድርገን እንወስዳለን ማለት ነው። because the energy is specific, the frequency is also specific, so energy which is equal to hv ይሆናል ማለት ነው። ሶ ሃየር ቱ ሎወር ጃምፕ በሚያደርግ ሰዓት ማለት ነው ላይት ኢዝ ጊቨን ኦፍ ኢሚሽን ኦፍ ላይት ይኖራል ማለት ነው። ጃምፕ ከሃየር ወደ ሎወር ፎል በሚያደርግ ሰዓት። አፕዋርድ ጃምፕ ከሆነ ግን አብዞርብሽን ኦፍ ስፔክትረም ነው የሚሆነው ማለት ነው። ኤነርጂን አብዞርብ ነው የሚያደርገው። ቲንክ ኦፍ ዘ አተም ላይክ ኤ ሰርኩላር ላደር አራውንድ ሴንትራል ፖል ዘ ኒውክለስ ማለት ነው። ልክ ኤሌክትሮን በሴንትራል በሆነ ኒውክለስ እንደምትዞር አይነት ማሰብ ይቻላል። ዘ ራንግስ አር ዘ ኦርቢትስ ዘ ክሎዘር ዩ አር ቱ ዘ ፖል ኤን1 ዘ ሌስ ኢነርጂ ዩ ሃቭ ዘ ግራውንድ ስቴት። ልክ ኤሌክትሮኗ ወደ ኢነርጂ ወደ ኒውክለስ በተጠጋች ቁጥር ሎው የሆነ ኢነርጂ አላት ማለት ነው። ቱ ዘ ግራውንድ ስቴት ከሆነች ሎው ኢነርጂ አላት ማለት ነው። በት አውት ኦፍ ሃየር ራንግ ለምሳሌ ኤግዛይተሪ ስቴት ማለት ወደ ከኒውክለስ በራቀች ቁጥር ኤግዛይቴትድ ስቴት ላይ ትሆናለች። ሃይ ኢነርጂ ይኖራታል ማለት ነው። ዩ መስት ፔይ ዘ ኤግዛክት አማውንት ኦፍ ኢነርጂ ባይ አብዞርቢንግ ላይት። ሶ ዌን ዩ ድሮፕ ባክ ዳውን ዩ ጌት ዩር ቼንጅ ባክ ኢን ዘ ፎርም ኦፍ ስፔሻል ከለር ኦር ራይት ማለት ነው ኦር ላይት ማለት ነው። ያ ይሄ ተመሳሳይ ድግግሞች ነው። ቅድም እንዳየ ነው ኤሌክትሮን ከኤግዛይቴሽን ስቴት ወደ ግራውንድ ስቴት ጀምፕ በምታደርግ ሰዓት ስፔሲፊክ የሆነ ከለር ኦር ላይት ሪሊዝ ታደርጋለች የሚል ሀሳብ ነው። ኢን ቦር ሞዴል ዘ ኳንተም ነምበር ኤን which is equal to 1 2 3 is associated with the radius of the electron's orbit which is directly related to the atom's energy. So quantum number n, this is the array of the electron. It is an integer that tells you which shell or orbit the electron occupies. ኤሌክትሮን የትኛው ኦርቢት ላይ እንደምትገኝ የሚያመላክቱን ቁጥሮች ናቸው። directly related in physics
This means if you change n radius and the energy change in a predictable way ስለዚህ ሬዲሱ ተቀየረ ማለት ኤኑ ተቀየረ ማለት ነው። ኤኑ ተቀየረ ማለት ደግሞ ኢነርጂ ሌቭሉ ተቀየረ ማለት ነው። especially as increase the electron moves farther away and energy increases becomes less negative ኤን በጨመረ ቁጥር ኤሌክትሮን ከኒውክለስ በራቀች ቁጥር ኢነርጂ ይጨምራል ማለት ነው። the lower the quantum number the smaller is the radius of orbits and lower is the energy level ሶ ቁጥሩ ደግሞ ወደ ኒውክለስ በተጠጋ ቁጥር ኢነርጂ ይቀንሳል የሚል ሀሳብ ድግግሞሽ አለበት። ሶ smaller radius at n which is equal to ground state ማለት ነው the electron is physically closest to the nucleus n which is equal to n ማለት ኤሌክትሮኗ ወደ ኒውክለስ ተጠግታለች ማለት ነው። ሶ lower energy level ላይ ያለች እንደማለት ነው። this is the most stable state most stable የሚሆንበት ስቴጅ ነው ማለት ነው። ኤሌክትሮን like rock rolling around the hill naturally want to be in the lowest energy state possible because it requires the least effort to maintain ስለዚህ ኤሌክትሮን lower የሆነ ኤነርጂ ሌቭል ትፈልጋለች ማለት ነው ስቴብል ሆና ለመቆየት። when the electron is in the orbit closest to the nucleus the atom is in its lowest first energy level which is called the ground state ላይ አለ እንለዋለን ማለት ኤሌክትሮኗ ወደ ኒውክለስ ግራውንድ ስቴት ላይ አለች ማለት አተሙ ስቴብል ሆኗል ብለን መውሰድ እንችላለን ማለት ነው። ሶ ግራውንድ ስቴት this is the home base for hydrogen electron it cannot go lower than n1 ስለዚህ ከn አልፎ ወደ ታች ማረፍ አይችልም። ሶ ግራውንድ ስቴት n1 እሺ by absorbing a photon whose energy equal the difference between the first and the second energy level the electron can move to the next orbit ስለዚህ ኤነርጂ አብዞርብ በማድረግ ኤሌክትሮን ከሎወር ኤነርጂ ሌቭል ወደ ሃየር ኤነርጂ ሌቭል ጃምፕ ማድረግ ትችላለች። ሶ absorbing a photon the electron is hit by light if the light has a perfect amount of energy the electron swallows it and jumps instantly ይሄ ተመሳሳይ ነው። ልክ ኤሌክትሮንን በኤሌክትሪክሲቲ ሂት በምናደርግ ሰዓት በምናያይ ሰዓት ወይ ኦር ደግሞ ኤነርጂ አብዞርብ ባደረገች ሰዓት ጃምፕ ታደርጋለች። this is equal the difference this is critical if the gap between n1 and n2 is 10 ከሆነ ነገር ግን ኢነርጂው ከዛ የሚያንስ ለምሳሌ 10.2 ኦር 10.1 ከሆነ 10.2 መሆን ሲገባው 10.1 ከሆነ the difference the gap ማለት ነው። ጋፑ ከበለጠ ጃምፕ ልታረግ አትችልም ማለት ነው። enough amount of energy ያስፈልጋል ጃምፕ ለማድረግ ማለት ነው። the electron will not move this second energy level second stationary state and all higher level are called excited state ይባላል ማለት ነው። ጃምፕ ያደረገችበት ከሎወር ወደ ሃየር ማለት ነው። excited state any level where n greater than 1 any level ማለት ነው excited state እንለዋለን። the hydrogen atom in second energy level first excited state can return to the ground state by emitting a photon or particular frequency excited state ነው የነበረች ኤሌክትሮን ፎል በምታደርግ ሰዓት ፓርቲኩላር ኢነርጂ ሪሊዝ ታደርጋለች የሚል ቅድም ያየነው ማለት ነው። ስለዚህ first excited state be careful with naming for your exam n1 is ground state ነው n2 is the first excited state ይባላል n3 ደግሞ second excited state ይሆናል ማለት ነው። emitting a photon to go back down the electron must vomit or spit out ታደርገዋለች ማለት ነው። the energy previously absorb ያደረገችውን የዋጠችውን የበላችውን ማለት ነው ትታፈዋለች መልሳ ወደ lower energy level ፎል በምታደርግ ሰዓት so particular frequency since the energy gap is fixed the frequency is also fixed the light emitted is always the same for the specific jump የሚለው ይሄም ተመሳሳይ ቅድም ያየነው ሐሳብ ነው። even though a single hydrogen atom has only one electron a gas sample contains billions of atoms this means every possible energy jump is happening in simultaneously across the sample የሃይድሮጅን አተም እንደ ሳምፕል ተወሰደ እንጂ የተለያዩ አተሞች በዲስቻርጅ ቲዩብ ውስጥ አድርገን ማየት እንችላለን። ስለዚህ ሚሊየንስ ኦፍ አተሞች ይገኛሉ ማለት ነው። ስለዚህ ልክ እንደ ሃይድሮጅን አተም ኤነርጂ ሌቭሉ ትንሽ ሳይሆን በጣም ብዙ ኤነርጂ ሌቭል ያላቸው አተሞች በቲዩብ ውስጥ ልናገኝ እንችላለን። so these jumps are ground into series based on where the electron lands በተለያየ ግራውንድ ስቴት ልንለው የምንችለው ኤሌክትሮኗ በተመቻት ኤነርጂ ሌቭል ላይ ስታርፍ ነው። lands falling to level 1 creates ultraviolet light falling into level 2 creates visible light ይሄንን በዲቴል
ከታይ በደንብ እናያለን ማለት ነው። ዌር ኢነርጂ ኦፍ ግራውንድ ኤንድ ኢነርጂ ኦፍ ኤግዛይትድ ሪፕሬዘንት ዘ ግራውንድ ኤንድ ኤግዛይትድ ኢነርጂ ስቴት ሪስፔክቲቭሊ። ግራውንድ ኢነርጂ ዘ ፍሎር ኦር ሚኒመም ኢነርጂ ማለት ነው። ኤግዛይትድ የሆነ ኢነርጂ ደግሞ ሃየር ኢነርጂ ማለት ነው። ሶ ኔክስት እሺ ቶሎ ለማየት ነው የምንሞክረው ማለት ነው። ዌን ኤ ሳምፕል ኦፍ አቶሚክ ሃይድሮጅን አብዞርብ ኢነርጂ ዲፍረንት ሃይድሮጅን አተምስ አብዞርብ ዲፍረንት አማውንትስ ኢቨን ዞ ኢች አተም ሃዝ ኦንሊ ዋን ኤሌክትሮን ሶ መኒ አተምስ አር ፕሬዘንትድ ዛት ኦል ዛት አሎዌብል ኢነርጂ ሌቭልስ ኦርቢት አር ፖፑሌትድ ባይ ኤሌክትሮንስ። የተለያዩ አተሞች ሊኖሩ ይችላሉ በዛ ቲዩብ ውስጥ ማለት ነው። ሳምፕል ኦፍ አቶሚክ ሃይድሮጅን ኢን ላብ ዩ አር ኖት ሉኪንግ አት ዋን አተም ዩ አር ሉኪንግ አት ኤ ቲዩብ ፊልድ ዊዝ ትሪሊዮንስ ኦፍ አተም። የተለያዩ የሃይድሮጅን አተምን ብቻ አይደለም የተለያዩ ሌሎች አተሞችንም ልናይ እንችላለን። ዲፍረንት አተምስ አብዞርብ ዲፍረንት አማውንት ኦፍ ኢነርጂ ማለት ነው። ሰም ኤሌክትሮንስ ማይት ጌት ኪክድ ፍሮም ኤን1 ቱ ኤን2 ዋይል አዘርስ ማይት ኪክ ቢገር ኪክ ኦል ዘ ዌይ ቱ ከኤን1 ወደ ኤን2 ኪክ የሚደረጉ የሚዘሉ ጃምፕ የሚያደርጉ አሉ። ከኤን5 ወደ ኤን6 ጃምፕ የሚያደርጉ ኤሌክትሮኖች አሉ። all allowable energy level are populated because there are so many atoms. Every possible energy shelf is occupied by electrons across the whole gas sample. This is why see complete set of spectral line all at once. So ሁሉም ኢነርጂ ሌቭሎቹ እሺ ሌላኛው ሀሳባችን ዌን ኤሌክትሮን ድሮፕ ፍሮም ኦርቢትስ ዊዝን ኤን ግሬተር ዛን 3 ማለት ነው። ሰከንድ ኤግዛይትድ ስቴት ዘ ኢንፍራሬድ ሲሪስ ኦፍ ስፔክትራል ላይን ኢዝ ፕሮዲውስድ ኦር ፓሽን ሲሪስ እንለዋለን ማለት ነው። ፓሽን ሲሪስ የሚባለው ፓሽን ሲሪስ ዊች ኢዝ ፋይናል ዊች ኢዝ ኢኳል ቱ ኤን ኢኳል ቱ 3 ማለት ነው። ዌንኤቨር አን ኤሌክትሮን ፎልስ ፍሮም ሃይ ሌቭል ላይክ ኤን4 5 6 ኤንድ ስቶፕስ አን ኤን3። ፓሽን ሲሪስ ማለት ከኤን4 ከኤን5 ኦር ከኤን6 ዘለው ማሌ ሲያልፉ ነው መጨረሻቸው ኤን3 ሲሆን ፓሽን ሲሪስ ወይ እንላቸዋለን። ማንኛውም ሪሊዝ የሚያደርጉት ሪላቲቭሊ ስሞል አማውንት ኦፍ ኤነርጂ ነው ማለት ነው ሪሊዝ የሚያደርጉት። ሶ በዚህ ሰዓት ኢንቪዚብል የሆነ ላይት ነው የምናየው ከመጨረሻቸው ከ4 ከ5 ከ6 ከላይ ካሉ ኢነርጂ ሌቭሎች ወደ መጨረሻቸው ፋይናላቸውንም ኤን3 ላይ ሲያልፉ ማለት ነው። ኢንፍራሬድ they are infrared because the energy gap is small. The light emitted has a low frequency long wavelength which sits in front invisible heat part of the spectrum. invisible የሆነ ላይት ነው የምናየው ማለት ነው። ምክንያቱም ቅድም እንዳልኳችሁ አንድ ኤሌክትሮን ከሆነ ከሃይ ኤነርጂ ሌቭል ወደ ሎ ኤነርጂ ሌቭል ጃምፕ በሚያደርግ ሰዓት ኢነርጂ ኢን ዘ ፎርም ኦፍ ላይት ሪሊዝ ያደርጋሉ ማለት ነው። ያንን ላይት ልናየውም ላናየውም እንችላለን። ይሄ ፓሽን ሲሪስ የሚባለው ከላይ ካሉ ከ4 ከ5 ከ6 ኢነርጂ ሌቭሎች ወደ 3 ኢነርጂ ሌቭል ፋይናል መጨረሻቸው ሆኖ እዛ ላይ ሲያልፉ ነው ማለት ነው። ያንን ፓሽን ሲሪስ እንለዋለን። በዚህ ሰዓት ሪሊዝ የሚደረገው ኢነርጂ ወይም ላይት በጣም ሎው ነው ወይ ስሞል ነው ትንሽ ነው ማለት ነው። በዚህ ሰዓት ኢንቪዚብል ነው ማለት ነው። ሌላኛው ዘ ቪዚብል ሲሪስ አራይዝስ ፍሮም ዘ ፎቶን ኢሚትድ ዌን ኤሌክትሮን ድሮፕስ ቱ ኤን2 ኦርቢትስ ዛት ኢዝ ባልማር ሲሪስ ፈርስት ኤግዛይትድ ስቴት። ይሄኛው ደግሞ ቪዚብል ነው ሊታይ የሚችል ያ ማለት ደግሞ ከኤን2 በላይ ከሁለት በላይ ያሉ 3 ላይ 4 ላይ 5 ላይ 6 ላይ ምናምን ያሉ ኤሌክትሮኖች ጃምፕ አድርገው ፋይናሊ ኤን2 ላይ በሚያርፉ ሰዓት ሪሊዝ የሚያደርጉት ኢነርጂ ኢን ዘ ፎርም ኦፍ ላይት ኢት ካን ቢ ዋት ቪዚብል ሊታይ ይችላል። ያንን ባልማር ሲሪስ መጨረሻቸው ኤን ፋይናላቸው 2 የሆነውን ማለት ነው። ባልማር ሲሪስ ኤን ፋይናል 2 ማለት ነው። ዚስ ኢዝ ዘ ሞስት ፌመስ ሲሪስ ቢኮዝ ኢት ኢዝ ዘ ኦንሊ ዋን ሂውማንስ ካን ሲ ዊዝ ዘ ኔክድ አይ። እነኚህን በአይናችን ማየት የምንችላቸው ላይቶች ናቸው ማለት ነው። ስለዚህ ኢት ኢዝ ዘ ሞስት ፌመስ የሆነ ነው ባልማር ሲሪስ። ሶ ዚስ ባልማር ሲሪስ አር ዋት ቪዚብል ላይት ዘ ፎል ፍሮም ሃየር ሌቭል ኢንቱ ሎወር ሌቭል ኦፍ ሰከንድ ፍሎር ኤን2 ፋይናላቸው ሪሊዝ ጀስት ዘ ራይት አማውንት ኦፍ ኢነርጂ ቱ ክሬት ቪዚብል ከለሮችን ሬድ፣ ብሉ፣ ግሪን፣ ብሉ ምናምን የሆኑ ከለሮችን የሚፈጠሩልን እነኚህ ከለሮች የሚፈጠሩልን ልክ ቪዚብል የሆነ ላይት ሪሊዝ በሚያደርጉበት ሰዓት ነው ማለት ነው። ባልማር ሲሪስ ላይ ኤን2 ላይ በሚያርፉ ሰዓት እነኚህን ከለሮች እናያለን። ሶ ላይማን ሲሪስ የሚባለው ደግሞ ዋን ላይ ሲያርፍ ማለት ነው። 2 ላይ 3 ላይ 4 ላይ 5 ላይ 6 ላይ ያሉ ኤሌክትሮኖች ጃምፕ አድርገው ኤን1 ላይ በሚያርፉ ሰዓት ላይም ሲሪስን እናያለን ማለት ነው።
ሶ ሌይማን ሲሪየስ እንላቸዋለን ማለት ነው። በዚህ ሰዓት አልትራቫዮሌት ላይት ነው የምናየው። ፎሊንግ ኦፍ ዘ ዌይ ቱ ግራውንድ ፍሎር ወይም ኤን1 ላይ ግራውንድ ፍሎር ይባላል። ኢዝ ኤ ሂውጅ ኢነርጂ ሀይ የሆነ አማውንት ኦፍ ኢነርጂ ነው ሪሊዝ የሚደረገው። ስለዚህ በዚህ ሰዓት ለአይናችን ለማየትም በጣም አስቸጋሪ የሆነ አልትራቫዮሌት ላይት ነው የምናየው ማለት ነው። ሀይ ኢነርጂ ኮረስፖንድ ቱ ሀይ ፍሪኩዌንሲ፣ ሀይ ኢነርጂ ነው ማለት ሀይ የሆነ ፍሪኩዌንሲ አለው ማለት ነው። which results ultraviolet radiation which is invisible and carries more punch than visible light። በቀን ለማየት የሚከብድ አይነት ራዲሽን ነው የምናየው ማለት ነው ሌይማን ሲሪየስ ላይ። ቢገር ጃምፕስ ክሬት ስትሮንገር ላይትስ፣ ቢግ የሆነ ጃምፕ ስትሮንግ የሆነ ላይት ይፈጥራል። ዌን አን ኤሌክትሮን ፎልስ ፍሮም ቬሪ ሃይ ኦርቢት ኢትስ ሪሊዝስ አ ሃይ ኢነርጂ ፎቶን ዊዝ አ ሃይ ፍሪኩዌንሲ ኤንድ ሾርት ዌቭ ሌንግዝ። ሃይ የሆነ ሃይ ኢነርጂ ዌን ኤሌክትሮን ፎልስ ፍሮም ቬሪ ሃይ ኦርቢት፣ ከሃይ ኦርቢት ላይ ወደ ሎው ኦርቢት ማለት ጃምፕ በሚያደርግ ሰዓት ሪሊዝ የሚያደርገው ሃይ የሆነ ኢነርጂ ነው። ሃይ የሆነ ፍሪኩዌንሲ አለው፣ ነገር ግን ሾርት ዌቭ ሌንግዝ አለው ማለት ነው፣ ወይም ላምዳ የምንለው ማለት ነው። ሃዌቨር አስ ዩ ጌት ፋርዘር ፍሮም ዘ ኒውክለስ፣ ከኒውክለስ እየራቅን በሄድን ቁጥር ዘ ኢነርጂ ሌቭል ጌትስ ክራውድድ ቱጌዘር፣ ኢነርጂው ክራውድ የሆነ እየተጠጋጋ ይመጣል ማለት ቢኮዝ ዚስ ሃይ አልቲቲዩድ ሌቭል አር ሶ ክሎዝ ቱ ኢች አዘር፣ በዛ ሰዓት ኢነርጂ በተጠጋጋ ሰዓት ማለት ነው። ዘ ከለር ኦፍ ላይት ዘይ ፕሮዲውስ ኦልሶ ስታርት ቱ ባንች አፕ ዘ ስፔክትረም፣ ስፔክትረሙን ምን ማድረግ ይጀምራል ማለት ነው፣ ባንች አንድ ላይ መቀላቀል ይጀምራል ማለት ነው። ኦኬ ሶ ይሄንን ሞጁላችን ላይ ልክ እዚህ ጋር ማለት ነው ፓሽን ሲሪየስ የምንለው ልክ ከ7 ከ6 ከ4 ምናምን ተነስተው ማለት ነው ስሪ ላይ በሚያርፉበት ሰዓት ማለት ነው ኤን ስሪ ላይ በሚያርፉበት ሰዓት ፓሽን ሲሪየስ እንላቸዋለን። ባልማር ሲሪየስ የሚባሉት ደግሞ 2 ላይ ኢነርጂ ሌቭል 2 ላይ በሚያርፉ ሰዓት ባልማር ሲሪየስ ወይ ደግሞ ቪዚብል የሆነ ላይት ማየት እንችላለን እዚህ ጋር ብለናል። እነኚህ ሌይማን ደግሞ ከላይ ማለት ነው ከ6 ከ5 ምናምን ያሉ ኤሌክትሮኖች ጃምፕ አድርገው ኢነርጂ ሪሊዝ ሲያደርጉ ኢን ዘ ፎርም ኦፍ ላይት ማለት ነው ያንን ላይት ማየት አንችልም። which is ultraviolet like ላይት ነው የምናየው ማለት ነው፣ ልክ እዚህ ጋር ማየት እንደምንችለው ማለት ነው። ብራኬት ሲሪየስ የምንለው ይኸው ከላይ ከ7 ከ6 ከ5 ያሉ ልክ 4 ላይ በሚያርፉ ሰዓት ደግሞ ብራኬት ሲሪየስ እንላቸዋለን ማለት ነው። Since a larger orbit radius means a higher atomic energy level, the farther the electron drops, the greater is the energy. ስለዚህ ሃይ የሆነ ኦርቢት አላቸው ራዲየስ ሃይ ራዲየስ አላቸው ማለት ሃይ የሆነ ኤነርጂ አላቸው ማለት ነው። ዘ ሃየር ኤነርጂው ድሮፕ በሚያደርግ ሰዓት ግሬተር የሆነ ኤነርጂ ይሰጠናል ማለት ነው። ስለዚህ ሃየር ፍሪኩዌንሲ ሾርተር ላምዳ፣ ሃይ የሆነ ፍሪኩዌንሲ ያለው ሾርት የሆነ ላምዳ አለው ማለት ነው ኦፍ ዘ ኢሚትድ ፎቶን ማለት ነው። ስለዚህ ተቃራኒ ናቸው ፍሪኩዌንሲ እና ላምዳ። ፋርዘር ዘ ኤሌክትሮን ድሮፕስ ዚስ ሪፈርስ ቱ ዘ ዲስታንስ ቢትዊን ዘ ስታርቲንግ ኦርቢታል ኤን1 and the finishing orbit NF. A drop from N6 to N1 is much larger than N2 to N1 ማለት ነው። ስለዚህ እንትኑ በራቀ ቁጥር ኢነርጂው ይጨምራል ማለት ነው። ሃይ ፍሪኩዌንሲ ሾርተር ላምዳ አላቸው ብለናል ተቃራኒ ስለሆኑ ማለት ነው። ኦኬ ሶ እነኚህ ድግግሞች ናቸው ማለት ነው። ኦኬ ሶ basic assumption this refers to Bohr's quantum rule, quantized angular momentum. Use classical physics once he assumed the electron could stay in a stable orbit. He used standard maths like F equal to ma and Coulomb's law to figure out the speed and pull of the electron. It was hybrid of old and new physics. Hybrid of old and new physics እንደሆነ ቅድም አይተናል እና in a particular In particular, he derived an equation from the electron. Each specific energy level A1, E2, E3 አላቸው የራሳቸው ኢነርጂ ሌቭል የራሱ ኢነርጂ አለው is called energy level of an atom. Energy level just a fancy name for the shelf ማለት ነው። እያንዳንዱ ሼልፍ the electron sits on
ያንዳንዱ ኤሌክትሮን የተቀመጠበት ሼልፍ ኢነርጂ ሌቭል እንለዋለን። ሶ ኖት ዛት ዚስ አር ኔጌቲቭ ቫሊዩስ አን ኤሌክትሮን ዊዝ ዜሮ ኢነርጂ ኢዝ ፍሪ። ይሄኛው ዚስ አር ኔጌቲቭ ቫሊዩ ማለት ኔጌቲቭ ሳይኑ የሚያሳየው ኒውክለስ ኤሌክትሮን አትራክት እያደረጋት እንደሆነ ለማሳየት ነው። አን ኤሌክትሮን ዊዝ ዜሮ ኢነርጂ ኢዝ ፍሪ ፍሮም ዘ አተም። አን ኤሌክትሮን ዜሮ ኢነርጂ አላት ማለት ከአተሙ ፍሪ ነች፣ አተም ውስጥ አይደለችም ማለት ነው። ኦልሞስት ዘ ሞር ኔጌቲቭ ዘ ነምበር ዘ ሞር ታይትሊ ዘ ኤሌክትሮን ኢዝ ባውንድ ቱ ዘ ኒውክለስ። ሞር ኔጌቲቭ ነው ማለት ደግሞ በጣም ወደ ኤሌክትሮን የተጠጋ ነው ማለት ነው። ምክንያቱም ወደ ኤሌክትሮን ሲጠጋ ኢነርጂው ስለሚያንስ ማለት ነው። ነገር ግን ከኤሌክትሮን ከኒውክለስ በራቀች ቁጥር ፍሪ የሆነች ወይም ወደ ዜሮ እየተጠጋ ነው የሚሄደው መጀመሪያ ኔጌቲቭ ቁጥር ስለነበር ማለት ነው ኦልሞስት ኢነርጂ። ስለዚህ ፍሪ ናት ማለት ኤሌክትሮን ሪሊዝ ተደርጓል፣ አዮናይዜሽን ይባላል ማለት በዛ ሰዓት አዮናይዝድ ሆኗል ያ አተም ማለት ነው። ኤነርጂያችን ይሄ ይሆናል ማለት ነው። ምክንያቱም ኢኤን which is equal to minus a times z square over n square where a is constant now, has a value of this value አለው። the number n is an integer called the principal quantum number። የሆነች ሌቭል ላይ የሆነ ሼልፍ ላይ ኦርቢት ላይ ያለ ኤሌክትሮን ማለት ነው ኢነርጂ ሌቭሉ የዛ ኢነርጂ ሌቭሉን ካልኩሌት ለማድረግ ይሄን ፎርሙላ መጠቀም እንችላለን ማለት ነው። n 1 2 3 z is charge of the nucleus. The negative sign indicate equation appears because it is defined as zero energy when the electron is completely moved from the nucleus. ከኒኩለስ በጣም ሲርቅ ወደ ዜሮ ይጠጋል። that is E which is equal to 0 when n infinity ሲሆን ኢነርጂያችን ዜሮ ይሆናል ማለት ነው። when n which is equal to infinity በሚሆንበት ሰዓት ማለት ነው። so en which is equal to less than 0 ማለት for any small n ማለት ነው። ምክንያቱም ወደ ኒኩለስ የተጠጋ ነው በዚህ ሰዓት ማለት ነው። so a can be expressed in terms of constant ማለት ነው። አብዛኞቹ ኮንስታንት ናቸው። so energy in the form of ኤያችን ኮንስታንት አድርገን በዚህ መልኩ ኤን ማግኘት እንችላለን። ሶ ማይነስ 2 ፖይንት ምናምን የሚለውን ማለት ነው ይሄን በፎርሙላ አድርገን ማግኘት እንችላለን ማለት ነው። ሶ therefore the energy of a ground state which is equal to n which is equal to 1 ይሆናል ማለት ነው። የግራውንድ ስቴትን ኢነርጂ ለማግኘት ማለት ነው ኤን እዚህ ጋር ብናስገባ አንድ ነው የሚሆነው 1 ኦቨር ራሱ እናገኛለን ነው። this equation easily adapted to find the energy difference between any two level። ነገር ግን በሁለት ኤኒ በተለያዩ ሌቭል ኢነርጂ ሌቭል መካከል ያለ ኢነርጂ ዲፈረንስ ለማግኘት ይሄኛው ፎርሙላ እንጠቀማለን። ኢ ፋይናል ማይነስ ኢ ኢኒሻል አድርገን ማለት ነው። ስለዚህ 1 ኦቨር ኤን ስኩዌር ፋይናል ማይነስ 1 ኦቨር ኤን ስኩዌር ኢኒሻል አድርገን እንወስዳለን ማለት ነው። ኔጌቲቭ ሳይን ባይንዲንግ ዚስ ኢንዲኬት ዘ ኤሌክትሮን ኢዝ ባውንድ ስቴት ነው። ቲንክ ኦፍ ኢት ላይክ ቢንግ ኢን ኤ ሆል። ልክ ኔጌቲቭ ሳይኗ የምታሳየን ማለት ነው። ልክ የሆነ ጉድጓድ ውስጥ እንዳለ አይነት ብናስብ ዩ ሃቭ ኔጌቲቭ አልቲቲዩድ ኮምፔርድ ቱ ዘ ግራውንድ። ከግራውንዱ አንጻር ስናይ ኔጌቲቭ የሆነ አልቲቲዩድ ነው ያለን፣ ከፍታ ኔጌቲቭ የሆነ ወደ ጉድጓድ ውስጥ ስለገባን ማለት ነው። ዩ ኒድ ቱ ክላይም ወደ ላይ መውጣት ያስፈልገናል ከግራውንዱ ጋር ለመስተካከል። ሶ ኢነርጂ አብዞርብ እናደርጋለን ቱ ሪች ዋት ዜሮ ግራውንድ ስቴት ላይ ለመድረስ ዜሮ ሌቭል ላይ ለመድረስ ኢነርጂ አብዞርብ እናደርጋለን ቱ ቢከም ዋት ፍሪ ማለት ነው። ዘ ፕሮፖርሽናሊቲ ኮንስታንት ዚስ ኢዝ ኦፍን ሬድመን ኮንስታንት ቅድም ያየናቸው ፎርሙላው ላይ ማለት ነው እነሱ ናቸው። ኦኬ ዘ አዘር ቲንግ ኢዝ ዘ ቱ ፎርሙላስ አር ዘ ማቴማቲካል ሀርት ኦፍ ዘ ቦር ሞዴል። ሁለቱ ፎርሙላዎች የቦር ሞዴል ማቴማቲካል ሀርት ናቸው። ይሄኛው ማለት ነው ይሄኛው ፎርሙላ አንድ የሆነ ኤነርጂ ሌቭል ላይ ያለችን ኤሌክትሮን ኤነርጂዋን ቼክ ለማወቅ የሚጠቅመን ፎርሙላ ይሄ ነው። ይሄኛው ደግሞ የሆነች ኤሌክትሮን ከሆነ ኤነርጂ ሌቭል ፎል በምታደርግ ሰዓት የሚኖራት ኦር ጃምፕ በምታደርግ ሰዓት የሚኖራት ኢነርጂ ወይ ያን ኢነርጂ ዲፈረንስ ካልኩሌት ለማድረግ ይሄኛውን ፎርሙላ እንጠቀማለን። ስለዚህ ቦር ነኝ ፎርሙላ እንትን አድርጎልናል ማለት ነው። ዘ በርዝ ኦፍ ላይትስ ቢም you start with a gas molecule hydrogen below its part with electricity and kick the electron into temporary higher energy level። ይሄኛው ድግግሞሽ ነው ከኤሌክትሪክሲቲ ጋር በመናገናኝ ሰዓት ማለት ነው።
ዲስቻርጅ ቲዩቡን ሃይድሮጅንን ጨምረን ዲስቻርጅ ቲዩብ ውስጥ ያን ኤሌክትሪክ ዲስቻርጅ ቲዩቡን ከኤሌክትሪክ ጋር በምናያይ ሰዓት ኢነርጂ አብዞርብ በሚደረግበት ሰዓት ማለት ነው ኤሌክትሮን ቴምፖራሪ ስቴጅ ላይ ትሄዳለች። ከሎወር ወደ ሀይ ስለምትወጣ ቴምፖራሪ ስቴጅ ብለን ነው የምንጠራው። ምክንያቱም በዛ ሀየር ሌቭል ላይ ኤሌክትሮን ስለማትቆይ ፎል አድርጋ ስቴብል ለመሆን ስለምትሞክር ማለት ነው። ሶ ቢኮዝ ዘይ ካንት ስቴይ ዜር ዘይ ፎል ባክ ዳውን ተመልሳ ትወርቃለች ማለት ነው። በዛ ሰዓት ሪሊዝ ዘ ኤክስትራ ኤነርጂ አስ ስፔሲፊክ ከለር ኦፍ ላይት ኢነርጂ ሪሊዝ ታደርጋለች ማለት ነው። ይሄ ድግግሞሽ ስለሆነ when an electric discharge is passed through a sample of hydrogen, helium molecule dissociate into atoms and the electron is a particular hydrogen atom excited state። ይሄኛው ተመሳሳይ የሆነ ሀሳብ ስለሆነ ማለፍ እንችላለን ማለት ነው። ኦኬ the other thing consequence, because the energy gap between orbits are fixed or quantized, the energy of emitted photon is also fixed። ኦኬ ምክንያቱም ማለት ነው consequence, because the energy gap between orbits are fixed quantized, the energy of emitted photon is also fixed። ኢነርጂ ጋፑ ፊክስድ ስለሆነ ኢነርጂ ሪሊዝ የሚደረገው ኢነርጂ ምንድነው ፊክስ ነው የሚሆነው። ስፔክትራል ላይንስ ኢንስቴድ ኦፍ ኮንቲኒየስ ሬንቦ ቅድም እንዳልኳችሁ ማለት ነው ኢነርጂ ኮንቲኒየስ ፍሎ ሳይሆን ዝም ብሎ የሚፈስ አይነት ሳይሆን ኢንዲቪዥዋል ላይንስ ኦፍ ከለር ነው የምናየው። ኢንዲቪዥዋል ላይንስ ኦፍ ከለር ቢኮዝ ኦንሊ ስፔሲፊክ ጃምፕስ አር ፖሲብል የሆኑ የተከፋፈሉ አይነት መስመሮች የተለያየ ከለር ያላቸው የተከፋፈሉ መስመሮችን ስለምናይ ያ ደግሞ የሚያሳየን ስፔሲፊክ ኦር ኳንታይዝድ የሆነ ኤነርጂ ነው የሚያሳየን ማለት ነው። ዘ ስፔክትረም ኮንሲስትስ ኦፍ ግሩፕስ ኦፍ ዲስክሪት ላይን የተለያዩ ላይኖችን ነው የሚያሳየን ማለት ነው። ግሩፕስ ኦፍ ዲስክሪት ላይን ዚስ ላይንስ አር ግሩፕድ ኢንቱ ሲሪስ ቤዝድ ኦን ዜር ፋይናል ዴስቲኔሽናል ዲፔንድ በመሆን የተለያየ ዲስክሪት የሆነ ላይን እናያለን። እነኚህ ላይኖች የተለያየ ከለር አላቸው። ፎር ኤግዛምፕል ኦል ጃምፕስ ኢንዲንግ አት ኤንቱ ላይ የሚያርፉ ለምሳሌ ኤንቱ ላይ የሚያርፉ ጃምፕ አድርገው ኤንቱ ላይ የሚያርፉትን ምን ባልማር ሲሪየስ ብለናቸዋል። ምክንያቱም ዚያር ቪዚብል የሆነ ላይት ወይም ከለር እናያለን ማለት ነው። አንድ ላይ የሚያርፍ ደግሞ ከሆነ አልትራቫዮሌት ላይን ልክ እንደዛ ማለት ነው። ዲስክሪት ዚስ ሚንስ ሰፓሬት ኤንድ ዲስቲንክት ዜር ኢዝ ኖ ሼዲንግ ኦር ብሌንዲንግ ቢትዊን ዘ ከለሮች ብሌንድ አይቀላቀል የመቀላቀል ነገር የላቸውም። የራሳቸው ሆነ የተከፋፈለ መስመር እናያለን በምናይ ሰዓት ማለት ላይኖቹ there is a line at one frequency the total darkness then another line page ምናምን ይሄን የራሳው የሆነ መስመር አላቸው የሚል ሐሳብ አለ ማለት ነው። the spectrum a small part of which is shown in a figure ማለት ነው ዲስክሪት ላይን አላቸው የሚለውን እሱን አይተናል። ባልማር pointed out that the wave number of a spectral line observed in the visible region of atomic spectrum of hydrogen is given by wave number ለማግኘት r into 1/, ምክንያቱም የባልማር ስለሆነ 1/2 ስኩዌር እናደርጋለን n ፋይናላችን ማለት n ፋይናላችን 1/2 ስለሆነ ማለት ነው ለባልማር 1/2 ስኩዌር ማይነስ ኢኒሻሉን ስለማናቅ ከሁለት በላይ ስለሆነ ማለት ነው 1/n ስኩዌር አድርገን እንወስዳለን ማለት ነው። ሬደር ዌር r is ሬድመን ኮንስታንት ይሄ ነምበር ነው ማለት ነው። ስለዚህ በዚህ መሰረት ባልማር ሲሪዝ they are visible ሌማን ሲሪዝ they are ultraviolet light በጣም ለማየት እንደ ፀሐይ ጨረር አይነት በጣም የሚከብድ አይነት ስለሆነ ሃይ ኤነርጂ ስላላቸው ማለት ነው። ስለዚህ ዌቭ ነምበር ከዌቭ ሌንግዝ ጋር ሬሲፕሮካል የሆነ እንትን አላቸው ማለት ነው። they are ሬሲፕሮካል ናቸው ማለት ነው። ሌላው እዚህ ጋር ስፔክትረም ኦፍ ሃይድሮጅን እሺ ሌላው note that the line become close together as the wavelength decrease until continuum reached ላይኖቹ ክሎዝ ማድረግ ይጀምራሉ። ልክ ከእንትን በራቀ ቁጥር ከኒውክለስ በጣም በራቀ ቁጥር ላይኖቹ ክሎዝ ማድረግ ይጀምራሉ። ልክ ኮንቲኒየም በጣም መጠጋጋት ይጀምራሉ ማለት ነው። ሲሚላር ኢኩዌሽን will be developed to hold for the other series in H spectrum ለሌሎቹም ተመሳሳይ የሆነ ኢኩዌሽን ነው የምንጠቀመው።
ለምሳሌ ሌይመን ሲሪስ ላይ ቪ ይህን ካልኩሌት ማድረግ ዌቭ ነምበሩን ካልኩሌት ለማድረግ ቪ አር ኦቨር 1 ኦቨር ሌይመን ሲሪስ ሲሆን ፋይናላችን ኤን ፋይናላችን አንድ ስለሚሆን 1 ኦቨር 1 ስኩዌር ማይነስ 1 ኦቨር ኤን ስኩዌር ኢኒሻላችንን ስለምናቅ ማለት ነው። ዩቪ ሪጅን ነው። ባልማር ሲሌስ 1 ኦቨር 2 ስኩዌር ማይነስ 1 ኦቨር ኤን ስኩዌር 2 እንወስዳለን። ባልማር ሲሌስ ኤን ፋይናላችን 2 ስለሆነ ማለት ነው። ዚያር ቪዚብል ኤን which is equal to 3 4 ምናምን ከዛ በላይ ነው የሚሆኑት። ፓሽን ሲሪስም እንደዛ 1 ኦቨር 3 ስኩዌር አድርገን እንወስዳለን። ምክንያቱም ኤን ፋይናል የሚያርፉት ፓሽን ሲሪስ ላይ ዚያር ኢንፍራሬድ ሬይ ናቸው። በጣም ስሞል ኢነርጂያችን ምንድነው እሱ ዊክ ነው ማለት ነው። ፓሽን ሲሪስ ላይ የብራኬት ምናምን እንደዛ ማለት ነው። ምሳሌዎቹም በዛ መሰረት መስራት ይቻላል። ካልኩሌት ዘ ዌቭ ነምበር ኢፍ አን ኤሌክትሮን ትራንዚት ፍሮም 1 ኤነርጂ ሌቭል ቱ 5 ኤነርጂ ሌቭል ዊዝ አልትራቫዮሌት አድርገን ቪዚብል አድርገን ኢንፍራሬድ ሪጅን ምናምን አድርገን እነኝን መስራት እንችላለን ማለት ነው። ዌቭ ሌንግዙን ፎርሙላ ውስጥ በማስገባት ጀስት ከ1 ኢነርጂ ሌቭል ወደ 5 ኢነርጂ ሌቭል ይሄ የሌይመን ሲሪስ ስለሚሆን 1 ኦቨር 1 ስኩዌር አድርገን ኢኒሻላችን ደግሞ 5 አድርገን ስኩዌር አድርገን መስራት እንችላለን። ካልኩሌት ዌቭ ነምበር የሚለውን እሱንም መስራት እንችላለን። እዚህ ጋርም የሰራቸው ስላሉ ይሄኛው 1 ኦቨር 2 ስኩዌር ማይነስ ምሳሌውን ማየት ትችላላችሁ። ቴንኪዩ። ቪዲዮአችን ትንሽ ረዝሟል። በጣም ሀሳቡ ትንሽ ዲቴል ስለሚገባ ነው። ዩኒቷን ብቻ ነው ትንሽ ከበድ የሚለው ያዝ የሚያደርጋችሁ ማለት ነው። እሱን አንዴ እስከምንጨርስ ነው። ሌሎች ዩኒቶች ቀላል ናቸው። እሺ ቴንኪዩ። ቪዲዮ ከተመቻችሁ ሰብስክራይብ እያደረጋችሁ ላይክ ሰብስክራይብ አድርጉ። ሌሎች ቪዲዮዎችንም እንሰራለን። ቴንኪዩ።